መጽሐፉን አስመርቅ አንድ ላይ ሄደን በተክለ ሃይማኖት አዳራሽ ውስጥ ነው ምርቃቱ። አንተ ስላለነው መድኃኒቴ ቆሜ መታየቴ አንተ ስላለነው መድኃኒቴ ቆሜ መታየቴ በበሩ የሌላውን ቃል በማያውቁና ጌታችን ኢየሱስ ይህንን ምሳሌ የነገራቸውን አላወቁም። ዳግመኛ ጌታ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የበጎች በር እኔ ነኝ። እና እውነተኛ የበጎች በር እኔ ነኝ። በእኔ በኩል የሚገባ ይድናል፣ ይገባልም ይወጣልም፣ መሰማሪያን ያገኛል። ሌባ ግን ሊሰርቅና ሊያርድ ሊያጠፋም ካልሆነ በቀር አሰማራኝ በለምለም መስክ ያቆመኝ ፍቅር ነው የሚያሰማራኝ በለምለም መስክ ያቆመኝ ቸር አምላክ ይሁን ዳኛ አማኑኤል የኔ መታመኛ በምን እጽናናለሁ ቅን የለኝ በምን ልበርታ ካላገዝከኝ አንተ ስላለነው መድኃኒቴ ቆሜ መታየቴ አንተ ስላለነው መድኃኒቴ ቆሜ መታየቴ እርሷ የአዲሱነታችን ስርየትና እናት ነች ብለው ይጮሁላል። እና ግናቴዎስ ወደዚያ ነው የሄደችው። እጅግ ወደሚያስደንቅ ልዕልናና ከፍታ ነው የሄደችው። እንዴ እንኳን የተወደደች ቅድስት ድንግል ማርያም ሙሴም እንኳን ሊቃውንተ ቤተ ክርስቲያን እኮ ተረከቡልናል። ሐመልማል ከነበልባል ነበልባል ከሐመልማል ጋር በደብረ ሲና ተባርኮ ካየ በኋላ ወደ ቤቱ አልተመለሱም የሚለው ባለች እንደገና ወረደ፣ እንደገና ወደ ኋላ ተመለሰ። በዚያው የቀጠለው ነው የሚሉት። ሐመልማል ከነበልባል የተዋሃደው ያየ እንደዚህ ወደዚያ ከቀጠለ ራሱን እሳት የተሸከመችው ማለት እንዴት ልትወርድ ትችላለች? ለዚህ ነው እንዲህ ጥልቅ ወደሆነው መንፈሳዊ ምክንያት መመለስ አይፈልጉም። በዚያው ነው የሚሄዱት። በተለይ ኦርቶዶክሳውያን እጅግ ልናውቀው የሚገባ እጆቻቸውን እንደዘረጉ የሀገር ኮንፈረንስ ያሉባት ቤተክርስቲያን ናች። ከእሱ ጋር መነጋገር ከጀመሩ ማቋረጥ እንኳን አይፈልጉም። አገልግሎት ከጀመሩ መተው አይፈልጉም። ትንሽ አርባዎቹ ሰከን ብለው የሚጠቀሱ ጥቂት ሰዎች ላይ ችግር ፈቺ ቢሆን መጽሐፍ ለገበያ ተብሎ መጽሐፍ ልጻፍ ተብሎ አይጻፍም። እንደዛ ታስቦ የሚጻፍ ከሆነ እግዚአብሔር ይስጥልን ማለት ነው። እንግዲህ የክርስቲያናዊ ሕይወት መገለጫዎችና ተጋቢ መጽሐፍ ያው መጽሐፍ የሚመለከቱ ደራሲው ቀሲስ ዮሴፍ እንግዲህ አብዛኛው ጊዜ በጋዜጠኝነት መጽሐፉ ስነ መለኮታዊ ተዋሶችን ብቻ ሳይሆን መንፈሳዊ ትግሎችን ለማሸነፍ ተግባራዊ የሆኑ ተግባሮችን የሰጠ መጽሐፍ ነው።
ከመጽሐፍ ምርቃት ወጥቼ ወደ ቤት እየተመለስኩ ነው። ይሄ ነው መጽሐፉ ታያችኋል። ክርስቲያናዊ ሕይወት መገለጫዎቹና ተጋድሎ ነው የሚለው በቀሲስ ዮሴፍ ዲያቆን አምላክ የተጻፈ መጽሐፍ ነው። ወደ ክርስትና ሕይወት መግባት ለምትፈልጉ ክርስትና ሕይወት ውስጥ ሆናችሁ ጸንታችሁ መቆየት ለከበዳችሁ ሰዎች በጣም ቆንጆ መጽሐፍ እንደሆነ የመጽሐፍ ዳሰሳው ላይ ሰምቻለሁ። እኔም መጽሐፉን አንብቤ እነግራችኋለሁ። ገዝታችሁ እንድታነቡት ጋብዛለሁ። ሰላም ሁኑ።